ከፊልድ ሽያጭ ሰራተኝነት ወይም ሴልስ ሰርቬየርነት ተነስተው የድርጅት ባለቤትና ሚሊዮነር የሆኑ ታታሪ ሰራተኞች እንዳሉ ልነግራችሁ ፈልጋለሁ። ተመልከቱ። የፊልድ ሽያጭ ሰራተኛ ሆናችሁ በሪል ስቴቶች ስትቀጠሩ ወይም በግላችሁ ስትሰሩ ቦታ መምረጥ ይጠበቅባችኋል። ለምሳሌ ትላልቅ ሆቴሎች አካባቢ፣ ካፌዎች አካባቢ እንዲሁም ደግሞ ዶክመንት አውተንቲኬት የሚደረግባቸው አካባቢዎች ላይ መገኘት ይጠበቅባችኋል። እዛ ከተገኘችሁ በኋላ ደንበኞቹን ስትቀርቡ በጣም ትህትና በተሞላው ጎንበስ ብላችሁ መቅረብ ይጠበቅባችኋል። አለዛ ሌባ ሊያስብላችሁ ይችላል። ሌላው ያንን ካደረጋችሁ በኋላ መርሳት የሌለባችሁ ቢያደናብሯችሁ ወይም ደግሞ ቢሰድቧችሁ እንኳን ይዛችሁ የቀረባችሁት በዓለማችን በጣም ውድ የሆነው ቤት የሚያህል ነገር ነው። ማንም ሰው ቤት ሊኖረው ይገባል፣ እናንተም ጭምር።